ሰማዕት ሶምሶን ቀታሊ ቀታሊ ኃይላተ አኪያ ኢዮአብ አንበሳ መላከ ሐሰት ሞተ። አንድ ጊዜ ደግሞ አለው። ሰማዕት ሶምሶን ቀታሊ ኃይላተ አኪያ ኢዮአብ አንበሳ መላከ ሐሰት ሞተ። ፈጠን አድርገን ስናነበው ሰማዕት ሶምሶን ቀታሊ ኃይላተ አኪያ ኢዮአብ አንበሳ መላከ ሐሰት ሞተ። የዚህ ቅኔ ፍቺ እንዲህ ይላል። ኃይላትን የገደለ የምንነሳው ኃይላት ከሚለው ነው፣ ከመጀመሪያው ቤት ነው። ኃይላትን የገደለ አኪያ ኢዮአብን የገደለ መላከ ሐሰት አንበሳ አንበሳን የገደለ ሰማዕት ሶምሶን ሞተ። ፍቺውን ደግሞ አለው። ኃይላት ከሚለው ነው የሚነሳው ፍቺው። ኃይላትን የገደለ አኪያ ኢዮአብን የገደለ መላከ ሐሰት አንበሳን የገደለ ሰማዕት ሶምሶን ሞተ። ፍቺው ግልጽ እንዲሆን ነው የምደጋግመው። በእርግጥ እንደዚህ ብዙ ላይ ያስፈልግ ይችላል። ነገር ግን ሙያ ሲሰጥ ወይም ከየት ተነስቼ ወዴት እንደሚሄድ ደቀ መዛሙርት እንድትረዱት ያው መደጋገሙ ይሻላል ብዬ እየደጋገምኩ ነው የምናገረው። ይሄ ቅኔ እንግዲህ ወይም ጎዳና ቅኔ ውስጠ ዘድርድር ነው የሚባለው ስያሜው ብያቸዋለሁ። ውስጠ ዘድርድር የተባለበት ምክንያት ቀታሊ የሚል በትክክል ውስጠ ዘ የምንለው አይደለም። ውስጠ ዘ የምንለው በሳደስ የሚጀምረው ቅቱል የሚለውን ነው። ነገር ግን ሳልስ ቅጽሉም ያው ከውስጠ ዘ ስለሚቆጠር እንደ ውስጠ ዘ ተቆጥሮ ማለት ነው። ቅቱለ ቅቱል ቢልም ቀታሊ ቢል ያው ሐሳቡ ቅጽልነቱ ፍቺው ተመሳሳይ ስለሆነ ከውስጠ ዘ ተቆጥሯል ማለት ነው። ስለዚህ ውስጠ ዘ ድርድር ያሰኘው አንድ ላይ ተደርድረው እና ተናበው የመጡት የተነገሩት ቀታሊ የሚሉት ቃላት ናቸው፣ ቅጽሎች ናቸው ማለት ነው። ፍቺውን የምንጀምረው ከኃይላተ ነው ብያለሁ። ሁለተኛውን ቀታሊ የሚለውን ይዘን እንነሳለን። ኃይላትን ቀታሊ ማለት የገደለ ነው። ኃይላትን የገደለ ቀታሊን ወደ አኪያ ኢዮአብ እንወስደዋለን ማለት ነው።